አሎ ብራዘር እንዴት ነህ? አለን አማን ነው አሎ ብቻ እስልምና መቀበል ፈልጌ ነበር። እሺ እስልምናን ለመቀበል ፈልገህ ነው? አዎ እሺ የምለውን ቃል አብረህ ለማለት ተዘጋጅ። ኦኬ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢላላህ ኢላላህ عبد الرحمن ያው ከአሁን በኋላ ጻዲቅ ሆኜ ያው ነው መኖር ስለሚፈልግ ሳዲቅ ብለህ ብትጠራኝ ደስ ይላል። صادق በጣም ጥሩ صادق በጣም ጥሩ ስም አላህ Subhanahu Wa Ta'ala በእርሱ መንገድ ላይ አድርጎሃል ዛሬ ኢነከ ዐላ ሲራጥ ሙስተቂም አንተ በቀጥተኛ መንገድ ላይ ነህ ዛሬ እያለ በቁርአን ላይ መስክሮልናል። እሺ ከዚህ በኋላ ስምህ صادق ነው ወንድማችን እንኳን ወደ ነብያት መንገድ ወደ አላህ Subhanahu Wa Ta'ala መጣህ ወንድማችን። እሺ ከታች ያለሽ ሁለት ጥያቄ አለኝ ብለሻል። ይቅርታ ጠይቂ። አለን ደህና ነሽ? አለው ሻዳ ማያዝ ፈልጌ ነበር። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው ወደ እስልምና ሃይማኖት ሲመጣ ጊዜ የመጀመሪያው ትዕዛዝ ይሄ ነው። የአምላኩን አንድነትና ብቸኛነት እርሱን ይመሰክራል። ነቢያቶች ሁሉ ያስተማሩት ይሄን ነው። የመጀመሪያው አስተምህሮታቸው ስለ አምላካቸው ብቸኛነት ነው። ያ አንድ አምላክ ሁለትነት ሶስትነት የለው፣ ብቸኛ ነው በማንነቱም በብልነቱ። ያ አንድ አምላክ ዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም ለቅጽበት እንኳን። ሞት በፍጥረት ላይ ስልጣን አለው እንጂ በፈጣሪ ላይ ስልጣን የለውም። ፈጣሪ ለቅጽበት አይሞትም አምላክ። ያ አንድ አምላክ ዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። ስለ እኔ ብሎ ሰው ብሎ መጣ ብሎ መሸወን የለም። ላላ አምላክ አይለዋወጥም። ባህሪው አንድ ነው። ፍጡር ነው የሚለዋወጠው። ፍጡር እንዲመጣ ይደረጋል፣ እንዲሞት ይደረጋል፣ እንዲነሳ ይደረጋል። ፈጣሪ ላይ አይሰራም። ፈጣሪ አንድ ባህሪ ነው ያለው። ከዘላለም እስከ ዘላለም የሚለዋወጥ ባህሪ የለውም። እርሱ መለኮት ብቻ ነው። መለኮት ነው። በመለኮትነቱ ላይ ሰውነት የለበትም። ያ አንድ አምላክ የነቢያት አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ መጣ ብሎ ሂሳብ የለም። ያ አንድ አምላክ ዘላለም አሸናፊ ብቻ ነው። ተሸናፊነት የለበትም። ያ አንድ አምላክ እውቀቱ ሙሉ ነው። ስለዚህ አስገዳ ስለዚህ ሰዓት እኔ ግን አላውቅም ብሎ ሂሳብ የለም። ሁሉም ያውቀዋል። ኢነላህ ዐንደሁ ዒልሙ ሰዓ የትንሣኤ ቀን እውቀት የዚያች ቀንና የዚያ ሰዓት እውቀት ከእኔ ዘንድ ብቻ ነው እያለ ቃል በቃል ይናገራል። የስአሉነከ ዐን ሰዓቲ አያነ ሙርሳሃ ቁል ኢነማ ዒልሙሃ ዐንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት እውቀት ይጠይቀዋል። ስለ ትንሣኤዋ ቀን ይህ ያለው ከጌታዬ ከአላህ ዘንድ ብቻ ነው ብላቸው ይላል። እና ይህን ይመስላል። አንድ ሰው እስልምና ሲቀበል ሻወር እንደወስድ ታዘዋል። ሻወር ትወስጃለሽ። ከዚያም ስለ ሶላትና ስለ ወዶ አደራረግ በመማር በዚህ ላመንሽው ለመሰከርሽው ለአንድ አምላክ ብቻ መስገድን ትጀምሪያለሽ ማለት ነው። ታችን ስምሽ ማን ነበር? ሜሪ። እሺ እኔ ጀሚላ ጓደኛዬ ብላኛለች። እንደዛ ማለት ነው የፈለግኩት። በቃ ጀሚላ ማለት ቆንጆ ማለት ነው። ደስ የሚል ስም ነው። ማሻአላህ ደስ የሚል ስም ነው። ጓደኛሽ ስለ ወዶ አደራረግ ስለ ሶላት አሰጋገድ እንድታስተምርሽ ንገሪያትና ሶላት ስገድሽ።
السلام عليكم. وعليكم السلام ورحمة الله وبركاته. ماشي ما شاء الله. ويني اللي جرس ماشي تجارس لي تقدر عشان نكتر عننا ابشر. ماشي ماشي የሆነ ጥያቄ ግን ልጠይቅህ ነበረ ከልጅቱ ጋር እያወራክ ሰማሁን። ለምሳሌ አምላክ ያኔ አይታይም በቃ ማያት አንፈልግም ብላችሁ ነው የምታምኑት አይደል እናንተ? አዎ አምላክ አንፈልግም ሳይሆን አሁን ፍጡር ስለሆነ እኛ ባህሪው አይደለም። አዎ ምን መሰለሽ አሁን እኛ ማናይበትን ምክንያት ላስረዳሽ። እርሱ ፈጣሪ ነው አይደል? አዎ ደግሞ ፍጡር ነን አይደል? እኛ ዘላለማዊ ማንነት የለንም። አላቂ ማንነት ሟች ማንነት ነው ያለን አይደል? አዎ እርሱ ግን ዘላለማዊ የማይሞት ማንነት ነው ያለው አይደል? አይዋ እንደዚህ እስከሆነ ድረስ ያንን ዘላለማዊ የሆነን አምላክ ጊዜያዊ የሆነ አካል ማየት አይችልም። ዛሬ ቢገለጥልን ለኛ እንጠፋለን። በዚህ ነው ነገ ግን ወደ ገነት በምንገባ ጊዜ ትንሣኤ ቀን የማይሞትና ዘላለማዊ ማንነትን ያላብሰናል። የዛኔ ዘላለማዊ የሆነው ማንነቱን እንድናይ ያስችለናል፣ እናየዋለን። ቃል በቃል በቁርአን ላይ ገብቶልናል። ይችላል አይደል? وجوه يومئذ ناظرة ይላል። ፊቶች የዛኔ ያበራሉ። ኢላ ረቢሃ ናዚራ ወደ እኔ ወደ ጌታቸው የሚመለከታሉ አለ። ቃል በቃል እንደምናየው ቃል ገብቶልናል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነኩም ሰተረውነ ረበኩም የውመል ቂያማ ከልቀመር ለይለቱል በድር ላ ተضሙነ ፊ ሩእየቲሃ አሉ። እናንተም የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለው ተናግረውናል። የተጀላ ለና ረቡና የውመል ቂያመቲ ዳሒከን የትንሣኤዋ ቀን ጌታችን አላህ ፈገግ ብሎ ይገለጥልናል አሉ። ለምንድን ነው ፈገግ ማለት ያስፈለገው? ሊአነሁ ረዲየ ዐን አልሙእሚኒን ከአማኞች ስራቸውን ወዶላቸዋልና ተቆጥቶባቸው አይመጣም። ፈገግ ብሎ ይገለጥላቸዋልም አሉ። እናየዋለን። ቦታቸው አላረል ይህ ነው። እሺ እንደ መጽሐፍ ቅዱስም እንድታውቂው ያክል ልጨምርልሽ፣ አምላክ አይታይም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንድም ሰው እንኳን ያየው የለም ይላል። ሊያየውም አይቻለው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አይሞትም እርሱ እያለ ይናገራል። ላሳይሽ ትፈልጊያለሽ? ካላስ አልፈልግም። አይሽ አብስር። እሺ ሻሃዳ መያዝ ነው የምፈልገው። እኔ እኮ ተምራለሁ ሁሉም ነገር። እሺ አሽሃዱ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ተክቢር ማሻአላህ። እቺ ልጅ ብዙ ጊዜ ስትከታተል ነበር ስትጠይቅም ነበር። ዛሬ በአላህ ፍቃድ ወደ እስላም መጣለች። ለአላህ ምስጋና ይገባ። አሁን ያልሽው ቃል እስካሁን ስትሰሚው እንደነበር ስተረጉምላቸው የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከዚያ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባ። ስምሽ ማን ነበር? ስሜ ምህረት። እሺ ደስ የሚልሽ የሙስሊም ስም አለ ወይንስ እኛ እናውጣልሽ? አዎ አለኝ። ያኔ አንድ ስም ይወዳል ስም አለኝ፣ ዘቢባ። ማሻአላህ። ከዚህ በኋላ ስምሽ ዘቢባ ነው ማለት ነው። ጓደኞች አሉት አይደል? ሙስሊም ጓደኞች? አዎ